ሰላም ሰላም ክቡራን ክቡራት እንደምን አላችሁ? ሐኪም ዳዊት መንገሻ ነኝ። በተለመደው ሰዓት መጥቻለሁ። ክቡራን ደንበኞቼ ወይም ታካሚዎቼ የሆነ ነገር አብራራለን እስኪ ብላችሁ ደውላችሁ ጠይቃችሁኝ ነበር፣ ወይም በውስጥ መስመር ደግሞ እንዲሁም ጽፋችሁልኝ ነበር። የልጅ ጥላት ወይም አልማዝ ባለጭራ ከታከምነው በኋላ ከሰውነታችን ስሜቱ አይጠፋም፣ ምን እናደርግ ብላችሁ ነበር። አዎ ስሜቱ አይጠፋም። በዘመናዊ ሕክምና መርፌ ተወግታችሁ ለጊዜው ማስታገሻውን ወይም ደግሞ ቁስሉ እንዲደርቅ ወይም እንዲሽር ከተደረገ በኋላ አልማዝ ባለጭራ ባክቴሪያው በደም ውስጥ ይቀራል። ያ ባክቴሪያ በአጥንት ውስጥ ነው የሚቀረው። አጥንት ውስጥ ይቀራል፣ ሰውነት ውስጥ። ከዛ በኋላ ጥፋ አትጥፋ ልፋት ነው። ለዛም ነው ዘመናዊ ሕክምና መርፌ በምትወጉበት ሰዓት ለጊዜው ቁስለቱን እንዲሽር ያደርገዋል እንጂ ሙሉ በሙሉ ከሰውነት ሊያጸዳው አይችልም የምንለው ለዛ ነው። ቁስለቱ ከደረቀ በኋላ በዘመናዊ ሕክምና መርፌ ተወግታችሁ ስሜቱ አልጠፋ ካለ በባህል ሕክምና በተቅማጥ ማስወጣት ነው፣ ከሰውነት እንዲጸዳ ማድረግ ነው። በቃ ሌላ ምንም አማራጭ የለው፣ ማስወጣት ነው። ይሄ ሌላ አማራጭ ስለሌለው ነው። አለዛ ግን ልክ ነፍሳት ያለው ነገር መስሎ በሰውነት የሚመላለስ ነገር አለ። ባክቴሪያው ከደም ላይ ቀርቷል በአጥንት ውስጥ። ልክ ፈንጣጣና ኩፍኝ ተብለው እንደሚጠሩት ቀድመው በአባቶቻችን እንደነበሩት ህመሞች አልማዝ ባለጭራ ወይም የልጅ ጥላት አጥንት ሰብራ ነው የምትወጣው። በቃ የአጥንት ቅባቶችን ይዛ ነው የምትወጣው። አጥንትን ሰንጥቀው ነው የምትወጣው። ከደም ብቻና ከአጥንት ብቻ ከስጋ ብቻ አይደለም እንትን የምትወጣው። በዛን ሰዓት በዘመናዊ ሕክምና መርፌ በሚወሰድባት ሰዓት ተደብቃ ትቀራለች። ስቃዩ ውጋቱ እንዳለ ነው የሚሆነው። ስለዚህ ምን እናድርግ ያላችሁኝ ታካሚዎቼ፣ ሙሉ በሙሉ ከሰውነት በተቅማጥ አማካኝነት ማስወጣት ነው። ይህን መድኃኒት መውሰድ ነው። ያው አዘጋጅተነዋል። የዘዌ የባህል ሕክምና ዋና ሐኪም ዳዊት መንገሻ ነኝ። የአልማዝ ባለጭራ በመርፌ አማካኝነት ቁስለቱ ጠፍቶ ስቃዩ ግን ከሰውነታችሁ ያልጠፋ ክቡራን ወገኖቻችን ወደ ዘዌ የባህል ሕክምና ወይም ወደ ሎሚ የባህል ሕክምና ብቅ ብላችሁ መድኃኒቱን ውሰዱ ላለሁ ሐኪም ዳዊት መንገሻ ነኝ። ስልክ ቁጥር ላስቀምጥ ነው 0921 06 33 33 እንዲሁም 0948 28 23 33 ሐኪም ዳዊት መንገሻ ብላችሁ ደውሉ። መድኃኒቱን አቅርበንላችኋል። ክቡራን ታካሚዎቻችን ሰላም ሁኑ።